ደናችሁ ሰላም ናችሁ ተከታዮቼ ውዶቼ። አሁንም እንግዲህ ባልኳችሁ መሰረት ሰብስክራይብ ላይክ ማድረጋችሁን እንዳትዘነጉ ደስ ይለኛል። ዛሬ እንግዲህ ዋና መወያያ ርዕሳችን የሚሆነው ፍቅር ምንድን ነው ወይ ፍቅር ማለት ጀስት የጾታ ፍቅር ማለት ነው። አብዛኞቻችን የጾታ ፍቅር ውስጥ እንገባለን ይለው ያ ጀስት ናይስ ያ ፍቅር ማለት ምን መሰላችሁ ፍትወታዊ የሆነ መራወጥ ነው ለማለት ይከብደኛል። ወይም ደግሞ ፍቅር ማለት ጀስት ማስመሰል ነው፣ ቅዠት ነው ወዘተረፈ ይመስላል። ነገር ግን ቅሉ እንደዛ ነው። አብዛኞቻችን እኛ ሰዎች በውስጣችን ሰብኮንሺየስሊ አንብቀን የያዝናቸው ብዙ ክስተቶች አሉ፣ ብዙ አበይት ጉዳዮች አሉ። ገንዘብ፣ ቤተሰብ፣ ማህበራዊነት ወይ ከሌሎች ከፍ ብሎ መታየት በሆነ በትምህርት ደረጃ ጀስት ፒኤችዲ ምናምን ይዟል መባል ወይም ደግሞ መታፈር፣ መፈራት፣ ኮራ ጅምነን ማለት እግሪ ከዋቂ ነው በሳት ነው መባል እነዚህ ነገሮች ሳናስጠጣ እነዚህ ነገሮች ላይ ፊጥ ማለትን እንፈልጋለን። እናም አንዳንዴ እነዚህ ነገሮች ግባቸውን አይመጡም ተብሎ ብዙ ዋጋ ያስከፍሉናል። ስለዚህ ይህንን የምንከፍለውን ዋጋ ደግሞ አብዛኞቻችን ሰነፎች ነን፣ መቋቋም አንችልም። ያው ምክንያቱም ይዘናት የመጣናት ትንሽ አንዳንድ ሪ የምትል ባህሪ ያለች ይቺ ሪ የምትለዋን ባህሪ ማስተንፈስና ማስታገስ ስለማንችል አብዛኛውን ጊዜ በችግር በጭንቀት እንዋልላለን። እና ለዛ ነው እንደዚህ አይነቱ ባህሪያችን እየቆየ እየከፋ ምናምን ሲመጣ ፍቅርን እንፈልጋለን። ያ ፍቅር አይባልም ግን ጀስት እንደዛ ይመስላል እና ፍቅር ምንድነው? ፔንኪለር ነው። በቃ ሌላ ምንም የምላችሁ ነገር የለም። ያ ዓላማችንን፣ ሀሳባችንን፣ እሾታችንን፣ የወደፊት ምኞታችንን ሳናሳካ ስንቀር ወይም ደግሞ ያላሳካን ሲመስለን በውስጣችን ከፍተኛ የሆነ መግነጢሳዊ የሆነ ስሜት አለ። የሆነ በቃ የሚያስጠላ ራስን አንቀግደን በቃ ብዙ ቆሻሻ ነገሮች አሉ። እነዚህን የማይረቡና እርባና ቢዝ የሆኑ ውዳቂ አስተሳሰቦችን ለጊዜውም ቢሆን የምናስተነፍስበት አንዱ ምን እንደሆነ ታውቃላችሁ? ይህ ስሜት ነው፣ ፍቅር ብለን የሰየምነው ስሜት። ፍቅር ይልቁንስ ጀስት እኔ ለገርል ፍሬንዴ ከምሰጣት ፍቅር ይልቅ ለራሴ ነው ያንን ፍቅር የምሰጠው መስሎኛል። ግን ለእሷ በመስጠት ፋንታ ወይም ለእሷ በመስጠት በሚል ሰበብ ከራሴ ጋር መዋደድ እጀምራለሁ ማለት ነው። አንድ ጓደኛ ምን ይለኛል መሰላችሁ? ኒቆ ከራስ ጋር መጀመሪያ ሰላም ፍጠር ይለኛል። he is absolutely right። ከራስ ጋር ነው ሰላም መፍጠር የሚያስፈልግ። ግን አንዳንዴ ከራስ ጋር ሰላም የምንፈጥርበት መንገድ ስለማናውቅ ፍቅር፣ ጓደኝነት፣ ዝባዝንኬ፣ ህብረት፣ ጥምረት ምናምን እያል ከራሳችን ጋር በተዘዋዋሪ መንገድ እንደዚህ ተጠላልፉ ዙሮ ምናምን መጎባኘትን መዋሃድን እንፈልጋለን። ፍቅር አብዛኞቻችን ከራሳችን ጋር የምንዋሃድበት መንገድ ነው። ሰዎች እውነት እንገራችሁ እንጂ አብዛኛውን የትዳር ህይወት ወይም ደግሞ ሌላ እንደዚህ ተመሳሳይ የሆነ የመተሳሰብ ምናምን ህይወት የሚባል ነገር በልምምድ የሚመጣ ነው። ደግሜ እናገራለሁ። ውጫዊ የሆነ አስቸጋሪያዊ ክውንት አለ። ይሄ አስቸጋሪ የሆነን ክውንት ለማሸነፍ ሲባል ሳትወድ በግድ ከልጅት ጋር አብረህ ትዘልቃለህ። በዚህ ሰዓት የሰው ልጅ በባህሪው ማህበራዊ ፍጥር ስለሆነ ይሄ ማህበራዊ የሆነ እሳቤ በውስጡ ስለጸነሰ ሳያውቀው ከእሷ ጋር መዋደድ ይጀምራል። ሪል የሆነ ፍቅር የሚጀምረው በትዳሩ ድርጊት ነው። ከ3 ዓመት ከ4 ዓመት ከ5 ዓመት በኋላ ነው፣ በሂደት ነው እንጂ መጀመሪያ ላይ መተቃቀፉ ጀስት ይሄ መተቃቀፉ መሳሳም በየመንገዱ ምናምን ያ ምን መሰላችሁ ጀስት ፔን ኪሊንግ ነው። ሌላ ምንም ነገር የለም። እውነት እንገራችሁ በቃ ፔን ኪሊንግ ነው። በሽታችሁን ስቃያችሁን የገደላችሁ ነው የሚመስላችሁ። ለጊዜው እንድትረሱት ያደርጋችኋል። ለዛ ነው እኮ ሰው አላስፈላጊ የሆኑ ድርጊቶችን ያደርጋል። አላስፈላጊ መሆኑን ሳያውቅ ቀርቶ የለም። ነገር ግን ለጊዜውም ቢሆን እሱ ላይ ጊዜያዊ የሆነ ደስታ እንዲንሳፈፍ ያደርገዋል። በውስጡ እንዲሰርጽ ያደርገዋል። ማያውቁ መግነጢሳዊ የሆነ ስሜት መግነጢሳዊ ስላችሁ በነገራችን ላይ ጀስት እንድትናደዱ የሚያደርጋችኋል፣ ወይም ደግሞ ከቁጥጥር ውጭ የሆነ ስሜት ውስጥ እንድትገቡ ሙሉ ያደርጋችኋል። እና እንደዚህ አይነት የስሜት ርክክቦች ዑደት ውስጥ ነው ያለን ሰዎች። ፍቅር የሚባለው ነገር አብዛኛውን ጊዜ ልንገራችሁ
ፔን ኪሊንግ ነው ለማለትም ይከብደኛል። በነገራችን ላይ አሁንም ቢሆን ጀስት ኮንትሮቨርሺያሊቲ እየፈጠርኩባችሁ ነው እንጂ እንዲህ ነው ለማለት እኔ በጣም ይጨንቀኛል። ግን እንደዛም ይመስላል። አብዛኛው ጊዜ ህይወት በጣም ከባድ ናት፣ አስቸጋሪ ናት። አብዛኞቻችን በቀላሉ የምንወጣት አይደለም። አንዳንዱ በእድል አሪፍ የሆነ ህይወት ያገኛል፣ ወይም እኛ አሪፍ ብለን የምናስበውን ህይወት። አንዳንዱ ደግሞ በልፋት በጥረት ያገኘዋል። አንዳንዱ ደግሞ ለፍቶም ጥሩም ያን ያህል ያሰበውን ነገር አያሳካም እና በመሀል ብዙ መፍገምገም አለ፣ ብዙ የህይወትን ሚስጥር ለማወቅ የሚደረግ መጫጫር አለ እና በመካከል ፍቅር የሚባል ነገር ሲመጣ ከዚህ አባዜ ነፃ ያወጣናል። በቃ ቢያንስ ለጥቂት ጊዜ ቢሆን ለአንድ ሳምንት ለሁለት ሳምንት ሊሆን ይችላል። የሌለ የጦዘ ፍቅር ውስጥ ስንገባ ራሳችንን እንረሳለን፣ ዓለሙን እንረሳለን። አስባስ ግርድን ስታቅፋት በውስጥ ያለው መብከንከንና መብሰል ስታጭዶ ይወጣል። ግን ቁም ነገሩ ያለው እሷን ማቀፉ አይደለም ሚስጥሩ። እሷን በማቀፍ ውስጥ ሳታውቁ የምታካሄደው የስሜት ተራክቦ ነው ወይም ደግሞ ያ ተራክቦ የሚመስል ነገር አንተ ውስጥ ይገባና ጀስት ምን ልበል፣ ምሳሌ ሰዎች እንትን እኮ ይወስዳሉ የሆነ ማሪዋና፣ ኮካያና ምናምን ሲጋራ ምናምን ያጨሳሉ፣ ጫት ምናምን ጀስት እንደዛ ነው። ተመሳሳይ ነው። ውስጥ ያለውን ሆርሞን መቀስቀስ ነው። በቃ ተፈጥሮ በነገራችን ላይ ሰርቫይቫሊቲ ኢሹ አለባት። ያ ማለት ህልውናውን ማስጠበቅ ትፈልጋለች። ስለዚህ ሁለት ተቃራኒ የሆኑ ጾታዎች በተገናኙ ቁጥር በተመሳሳይ የሚፈላለጉ ምናምን ከሆኑ በመካከል ገብታ ታጧጥፈዋለች። ይህ ፍቅር የሚባለው ነገር ማለት ነው። አየህ ሞሬ ፍቅር የተባለው ስሜት እየተጧጧፈ እየተጋጋለ በሚሄድበት ቅጽበት ውስጥ ምን ይፈጠራል ማለት ነው? ይህ ጾታዊ የሆነ ግብረ ስጋ ግንኙነት የሚባል ነገር ይመጣል። ከዛ በኋላ መዋደድ ምናምን ይመጣል። ይኖታት ይሄው የተፈጥሮ ዑደት ነው። ተፈጥሮም ይሄንን ነው የምትፈልገው። ዘር እንዲቀጥል ስለምትፈልግ ሁለት ተቃራኒ ጾታዎች እንዲገናኙ እንዲዋደዱ በመካከል ላይ ሆርሞንን በመጨመር የስሜት ጡዘትን ከፍ ወዳለ ክሊማክስ ደረጃ ላይ በማድረስ ትልቁ ሚና ትጫወታለች። አያችሁ አይደል? በዛ ቅጽበት ውስጥ እነዚህ ሆርሞኖች አንተ ከምትጨነቅባቸው ጉዳዮች አርዕስቶች ነፃ ያወጣሉ፣ ይገነጥሏል። አርቲስት ኮንክ ትፈላሰፍባቸዋለህ በእነዚህ የፍቅር አባዚዎች። ፊሎዞፈር ኮንክ ትላልቅ የሆኑ ሀሳቦችን ታራውጥባቸዋል። ገጸ ባህሪ ኮንክ ትገጽታቸዋል። ጠቢብ ኮንክ ትጠበብባቸዋል። ሳታውቀው የህይወት ዳይሜንሽን ይቀየራል። ለዛ ነው ፍቅር ቁም ነገሩ አንተ ውስጥ ያለውን የሆርሞን ሬጉላተሪ ሲስተም ይቆጣጠረዋል። እሱን መቆጣጠርና በእርሱም አማካኝነት አንተ ውስጥ ያለውን አባዜ፣ ጭንቀት፣ ረብሻ፣ መወጠር፣ መብከንከን ዜሮ የሚያደርግ ኃይል ኦልሞስት ወደዛ ይደርሳል። ከዛስ በኋላ ያፈቀርካት ልጅ ጋር ዳይቮርስ ስትፈጥር፣ ስትለያይስ፣ አገባት ጋር ስትፋተስ ነው መልሰው ወደ ነበርክበት ግራውንድ ስቴት ትመለሳለህ። ወደዛ ግራውንድ ስቴት ከተመለስክ በኋላ እንደነበረው እንደ ድሮ ጭንቀት ውስጥ ትገባለህ፣ መውጠርጠር ውስጥ ትገባለህ። ሌላ ሴት አግኝተህ በሌላ ፍቅር ውስጥ ስታልከነፍ ድረስ ይህ ችግር ይመጣል። ወይም ደግሞ ሌላ የምትወደው ጓደኛ ከሌለ፣ ሌላ ማህበራዊ ህይወት ከሌለ። አየህ ማህበራዊ ህይወት፣ ፍቅር ምናምን የሚባሉ እነዚህ ነገሮች ፔን ኪሊንግ አክቲቪቲዎች ናቸው። ያስብላል። አይሉም ለማለትም አልችልም፣ ናቸውም ለማለት አልችልም። ግን እዚህ ላይ እንድትይዙብኝ የምፈልግ ነገር እኒህን ሀሳቦች አስቧቸው፣ አውጠንጥኗቸው። እውነት ፍቅር አለን? እውነት ማህበራዊ መስተጋብርስ አለን? እውነት መተሳሰብ የሚባለው ነገር አለን? አብሮነት፣ ህብረት የሚባል ነገር አለን? አያችሁ፣ ሰዎች እኛን ስለምንወድ በእኛ መባረክንና በእኛ ከፍ ማለትን ስለምንሻ ሁልጊዜም ቢሆን በህብረት እናሳብባለን፣ በፍቅር እናሳብባለን። ያ ነገር እኛ ውስጥ ያለውን ሆርሞን ስለሚቆጣጠሩ ማለት ነው። በከፍታ እንተማመናለን። በአንጻራዊ ግብግቦች ውስጥ ነው ያለን ሰዎች። አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉኝ በእናታችሁ። ትገርማላችሁ።